ሰላም ጤና ይስጥልኝ። የመጋቢት 8 ዜናዎችን ይዘን መተናል። ላይክ እና ሰብስክራይብ ማድረጋችሁን አትርሱ፣ አዳዲስ ዜናዎችን እንዲደርሱት። ወደ ዕለቱ ዜና ሳልፍ ሳውዲ አረቢያ በአሰብ ወደቦች ላይ የቢሊዮን ዶላሮች ኢንቨስትመንት ማስቀደሟ ተሰማ። በዚህም ሳቢያ በአፍሪካ የኃይል ሚዛን ሊቀይር የሚችልበት ሁኔታ እንደሚኖር ተንታኞች እየገለጹ ይገኛሉ። የቀይ ባህር ጉዳይ በአፍሪካ እንደ አዲስ መነጋገሪያ አጀንዳ መሆኑ ከጀመረ ሰነባብቷል። በአንድ በኩል ትኩስ ክስተት እየቀጠለ ባለው ሁኔታ ውጥረት የነገሰበት ሆኗል። የዓለም ንግድ ቁልፍ በሆነው ቀይ ባህር ቦታ ላይ ተቋዳሽ መሆን የሚሹ የዓለማችን ሀያላን ሀገራት ከጥንት ጀምሮ የዓይናቸው ማረፊያ የክንዳቸው መወዳደሪያ ስፍራ ከሆነም ሰነባብተዋል። ከዛም ባለፈ የባህር በር የሌላት ኢትዮጵያ ፍላጎት ስታሳይ አሁን እየተሰማ ባለው ዓለም አቀፍ ሚዲያ ግን ሀብታሟ ግዙፏ የነዳጇ ሀገር በቀጠናው ላይ ሌላ ራስ መታት ይዛ መጥታለች። ይህም ኢትዮጵያ የባህር በር ጥያቄዋን እክል ይገጥማታል የተባለ ሲሆን ሳውዲ አረቢያ ግን በአፍሪካ ትልቁን ለውጥ በቀይ ባህር በቢሊዮን ዶላር በመታፈሰው ገንዘብ ለውጥ ታመጣለች ተብሎ ይታሰባል።